አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዜድ ዩቲዩብ ተከታታዮች እህት ወንድሞቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። አህለን ወሳህለን አዲስ ገቢዎች ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አሳድጉኝ ማለት ነው እና ዛሬ ወደ ኤምባሲ ሳይሆን ጀዋዛት እየሄድኩ ነው። ያው መጀመሪያ በመንገድ ነው የጀመርኩት ማለት ነው። ሪከርዴን አፍ በሉና ጀዋዛት የኢቃማ ጉዳይ አስተካክሊ ብለው ወደ ጀዋዛት ልከው የነበረ ያው አሁን በምህረት አዋጁ ሁላችንም ኢቃማ ለማሰራት እየተሯሯጥን ነው ማለት ነው። እና እህት ወንድሞቼ በተለይ እህቶች ማለት ነው እንደኔ አይነት ኢቃማ ለማሰራት ወይ ቀልባችሁ የተንጠለጠለ ወይ ይሳካል ብላችሁ የምትለፉ ሁላችሁም እህቶች አላህ ያሳካላችሁ። እና ይሄው እንደምታዩት መንገድ ላይ ነኝ። ወደ ጀዋዛት እየሄድኩ ነው። ወላሂ ጀዋዛት ምን እንደሆነ አላቅም፣ ግን ካሁን በፊት የዛሬ አመት 2 አመት አካባቢ ኢቃማውን ይዤ ስለነበር የጠፋሁት አስጠይቄ ነበርና ጀዋዛት ግዴታ ወደ በላገል ኽሩብ ሲያረገኝ ሰውዬ ወደ ዋና አሚሮች ስላደረሰው ኢቃማዬ የሚስተካከለው አሚሮች ጋር ነው። እሱም ደግሞ ራሱ ከፊሉ 1000 ብር ከፍሎ ነው ብለው የነበረና የዛሬ አመት 2 አመት አካባቢ ነው ጠይቄ ነበረ። ሰውየውንም ተናዙል እንዲሰጠኝ አስተካክሎ ጠይቄው ነበረ። ግን ሳይስተካከል ዛሬ ደርሶ ዛሬ ደግሞ አላህ ለኛ ፍቃዱን አመጣና እንዲናወርድ ወይ ደግሞ ተናዙል እንዲናደረግ ተፈቀደልን ማለት ነው። እና በዚህ ምክንያት ቢሮ ሄድኩኝ። ያው በማሰሳት ነው አብዛኛው ከፊል ለሌለን ቢሮ ላይ ሄደን ነው መጠየቅ የምንችለው። እና ቢሮ ላይ ሄጄ ጠይቄ ሁሉም ተስተካክሎ አብሽር ሁላ ከፍቼ ነበረ። ግን ምን አለኝ ኢቃማሽ አሁንም መስተካከል አለበትና ጀዋዛት ዴሽ አስተካክል ያለኝ ሰውየው ማለት ነው ቢሮ። እና ተነስቼ ጀዋዛት ሄድኩኝ። ዛሬ እየሄድኩ ነው። ይሁን እንደምታዩት መንገድ ላይ ነኝ፣ ጉዞ ላይ ነኝ ማለት ነው። ያው መንገዱ እርግጥ ይረዝማል፣ ግን አጠር እያረኩኝ አሳያችኋለሁኝ። እና እዛ ስደርስ ደግሞ ምን እንደሚፈጠር ያው መቀረጽ አልችልም በእርግጠኛ፣ ግን በድምጽ ነግራችኋለሁኝ ማለት ነው ምን እንደተፈጠረ። እና በዚህ አጋጣሚ ለሁላችሁም እህቶቼ የቤተሰብ የእናት የአባት የሀገር የልጅ የሁሉም ናፍቆት ያለብን በጣም ብዙ አመት ይሆነን ይህን እድል ስንጠብቅ የነበረን ሁላችሁንም አላህ ያሳካላችሁ፣ ራህመቱን ያወርድላችሁ። አላህ የኔንም እንዳሳካልኝ በዱዓችሁ አትርሱኝ ማለት ነው። የእውነት ግን በጣም ዱዓ አስፈልጎኛልና እህቶች ዱዓ አድርጉልኝ። አላህ አሳክቶልኝ ልጅንና እናቴን ባይ በጣም ደስ ይለኛል። እንዲያሳካልኝ ደግሞ ዱዓችሁ ያስፈልገኛልና ዱዓ አድርጉልኝ፣ በዱዓችሁ አትርሱኝ። ለሁላችሁም ደግሞ መልካም ምኞቴን እገልጻለሁኝ። አላህ አሳክቶላችሁ ከቤተሰቦቻችሁ ደርሳችሁ የምንመለስበት ወይ ደግሞ ይሄን እድል የምንጠቀምበት አላህ ያደርገን። አላህ ያሳካላችሁ ማለት ነው። ያባፊላ ያው እንግዲህ መንገድ ላይ እያቋረኩ ነው እየቀረስኩ ያለሁት። ግማሹን እያስወጣሁት ግማሹን እያስገባሁ ነውና ወደ ጀዋዛት ትንሽ ቢያንስ እየቀረ ነው መሰለኝ። ያው እየሄድኩ ያለሁት በነገራችን ላይ በታክሲ ነው እየሄድኩ ያለሁት ጀዋዛት ማለት ነው። እና ያው መኪና ውስጥ ቀረጻ፣ በዛ ላይ ደግሞ በስልክ ነው ቀረጻውና ለካሜራው ጥራትም ይቅርታ ጠይቃለሁኝ። ቤተሰብ ያልሆናችሁ ደግሞ ቤተሰብ በመሆን ሰብስክራይብ፣ ሸር፣ ላይክ በማድረግ አብረን እንደግ፣ አሳድጉን። መልካምነት አይከፈልበትም፣ ለራስ ነው መልካም መሆንና ሸር፣ ሰብስክራይብ፣ ፎሎ እያደረጋችሁ ማለት ነው። ሌላ ግን እዚሁ አያይዤ ልነግራችሁ የምፈልገው ነገር ማለት ነው ሀባይብ አብዛኞቻችን አብሽር ለመውጣት እውነት ለመናገር ካሁን በፊት ይህንን ሀሳብ ሳይለቀቅ ወይ ደግሞ ይህ ሀሳብ ሳይኖር በፊት አብሽር ለማውጣት ብር ይከፈላል ያለኝ ሰው ነበረና ያው ሰውን እያደረም ትታዘባላችሁ። የምር
አብሽር እንዴት ነው የሚወጣው፣ በምን ሁኔታ ነው፣ ምን በማድረግ ነው፣ ምን ስናረግ ነው ምናምን እያልን አንዳንድ ኢንፎርሜሽኑን በምንጠይቅ ጊዜ በተለይ ሀበሻ የምር እኔ እንጃ ምን እንደሚጠቀሙ አላውቅም፣ ግን ብር ይከፈላል በስማርገሽ ነው እርግጥ ሳህ ግን ብር ከፍለሽ ነው ምናምን ያሉኝ ወንድሞች አሉ። ያ ሁሉንም አይጠቅስም፣ ግን እኔ ጠየቅኩት እንደዚህ ያለኝ ሰው ስላለ ነው። እና እንትን አብሽር ለማውጣት ምንም አይነት ብር አያስፈልግም። የሚያስፈልገው የኢቃማ ቁጥር እንዲሁም ደግሞ የእጃችን አሻራ ስልክ ቁጥር ነው ማለት ነው። የእጃችን አሻራ መጀመሪያ የቀኝ ጣት ይጠይቃል፣ ራሱ ያመለክታል። የሚሞላውን የኢቃማ ቁጥር ወይም እንትን ከሞላን በኋላ የእጅ አሻራ የጣት አሻራ ይጠይቃል። የእጃችን ማመልከቻ ጣታችንን እናደርጋለን። ከዛ በመቀጠል ደግሞ የእግራችንን ይጠይቃል። የእግራችን ካደረግን በኋላ ኮድ በራሱ የሚልክልን አለ። ስልክ ቁጥር ጠይቆን ኮድ ወደኛ ይልክልናል ማለት ነው። እና የስልክ ቁጥራችንን ይጠይቀናል። ስልክ ቁጥር በነገራችን ላይ ያኔ ቅርብ ጊዜ የገዛ ነው ባይሆን በጣም አሪፍ ነው። ለምን ከተቆረጠ በጣም አስቸጋሪ ነውና ስልክ ቁጥር በኢቃማ የተገዛ ቢሆን ጥሩ። ካለዛ ግን ይዘነው የቆየን ቢያንስ እስከ 6 ወር ያልተቆረጠብን ረዘም ያለ ጊዜ እንዲቆይልን እሱ አይነት ሲም ቢኖርም በጣም የተመረጠ ነው የምንሞላው ማለት ነው። ካለዛ ያኔ ሞልተነው ከተቆረጠ ሁለተኛ እንደገና አብሽር ማውጣት ይጠበቅብናል ማለት ነው። ከዛ አብሽራችን በዛ ሁኔታ ቁጥር ካስገባን በኋላ የሚመጣልንን ኮድ ሞልተን ቀጥታ መረጃዎች ወደኛ ስልክ ላይ ይገባሉ ማለት ነው። እና አብሽር በዚህ ሁኔታ ነው የሚከፈተው ወይ ደግሞ የሚወጣው። ከዛ በተረፈ ደግሞ ጀዋዛት መስሏችሁ የምትሄዱ እህቶች ጀዋዛት ነው ወይ ያላችሁ የጠየቃችሁኝም አላችሁ። አብሽር ለማውጣት